ጤና ይስጥልኝ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ይዤላችሁ የመጣሁት ነገር ወሳኝ በጣም የሚጠቅም ነገር ስለ ቴሌግራም ሴቲንግ ነው። ቱ ስቴፕ ቬሪፊኬሽን ወይንም ቱ ፋክተሪ አውተንቲኬሽን ይባላል። አሁን መጀመሪያ ስለ ጥቅሙ እናውራ። ከጥቅሙ በፊት ግን ቴሌግራም ስንጠቀም ስንቶቻችን ሃክ ተደርገን እናውቃለን? ሃክ የተደረጉ ሰዎች ደግሞ ለስንቶቻችን ሜሴጅ ልከዋል? ሃክ ተደርገው የተለያየ ሜሴጅ ይልኩልናል ወደኛ ማለት ነው። ለምሳሌ ሰሞኑን በነገራችን ላይ ብዙ ሰው ሃክ እየተደረገ ነው ቴሌግራም ላይ ማለት ነው። አንዳንድ ጊዜ እንደዛ ሜሴጅ ይልኩላችኋል፣ ሃይ ይሏችኋል። እናንተ ያው ለሆነ ለስራ ወይም ለሆነ ጉዳይ መስሏችሁ አሁን ድጋሚ ሃይ የሆነ ሜሴጅ ትመልሱላችኋላችሁ። ግን መልሰው እንደዚህ አይነት ነገር ይልካሉ። ምን ይላል ሜሴጁ? ሃይ አይ ሶ ዩር ፒክቸር ኦን ዘ ዌብሳይት። አላማቸው እቺን ገብታችሁ ክሊክ እንድታደርጉ ነው የሚፈልጉት። እቺን ክሊክ አደረጋችሁ ማለት በቃ ሃክ ተደረጋችሁ ማለት ነው። አንደኛው በዚህ ሲስተም ቴሌግራማችንን ሃክ ያደርጉብናል። ይህ ሲስተም ፌስቡክ ላይም ይሰራል፣ ዋትስአፕ ላይም ይሰራል፣ ሌሎች አፕሊኬሽኖች ላይ ይሰራል። እንደዚህ አይነት ሲስተም ይጠቀማሉ። በዚህ ሲስተም ቴሌግራም ላይ ሃክ ያደርጉብናል። ፓስወርዳችንን ይሰርቁታል ማለት ነው። ሌላው ደግሞ የሚጠቀሙት ሲስተም ምንድነው? በሆነ አጋጣሚ የኛ ስልክ እጃቸው ላይ ሊገባ ይችላል። በተለያየ እጃቸው ወይ ከኛ ሊቀበሉ ይችላሉ ምናምን የስልኩን ፓተርን ምናምን የሆነ ሃክ አድርገው ምናምን ነገር የቴሌግራማችንን ኢንፎርሜሽን ሊወስዱብን ይችላሉ። ወደ ራሳቸው ስልክ ሃክ አድርገው ካሁን በፊት የተጻጻፍነውን የተላላክነውን ሜሴጆች በአጠቃላይ ማወቅ ይችላሉ ማለት ነው። እና ወንጀልም ሊሰሩበት ይችላሉ። ከናንተ ኮንታክት ውስጥ ለሆነ ሰዎች ሜሴጅ እየላኩ ብር ምናምን ይቀበላሉ ማለት ነው። እንደዚህ እንዳይሆን ቴሌግራም ያስቀመጠው ነገር አለ። ሃክ ተደርገንም መጠቀም እንዳይችሉ ማለት ኢቭን እቺን ራሱ ነክተን ራሱ እነሱ እንዳይጠቀሙ ማድረግ እንችላለን። እንዴት በማድረግ? ቱ ስቴፕ ቬሪፊኬሽን ወይም ቱ ፋክተሪ አውተንቲኬሽናችንን ቴሌግራማችን ሴቲንግ ውስጥ ገብተን እሱን ኦን በማድረግ ማለት ነው። ብዙ ጊዜ እሱ ሴቲንግ ኦፍ ሆኖ ነው የሚመጣው። ላሳያችሁ። ለምሳሌ ቴሌግራማችን ጋር እንሂድ። ቴሌግራማችን ላይ መጀመሪያ በግራ በኩል ያለችዋ 3 ነጥብ ትታያችኋለች አይደል? እሷን እንነካለን። እሷን ከነካን በኋላ ሴቲንግ ጋር እንሄዳለን። ያው ሴቲንግ ከመጨረሻው 3ኛ ላይ ያለው ማለት ነው። ሴቲንግ ነካውኝ። ሴቲንግ ከነካውኝ በኋላ አሁንም ምን ይላል? ከሴቲንግ 2ኛ ላይ ያለው ምን ይላል? ፕራይቬሲ ኤንድ ሴኩሪቲ ይላል። ይቅርታ፣ እሱን እንነካለን። ነካውኝ። ኦይ ጉንፋን ነው መሰለኝ። ኤኒሃው መጀመሪያ ላይ ምን ይላል? ቱ ስቴፕ ቬሪፊኬሽን ምን ይላል? ኦፍ አይደል የሚለው። ኦፍ ማለት በቃ በማንኛውም ጊዜ ሃክ ልንደረግ እንችላለን ማለት ነው። ስለዚህ እቺን ኦን ማድረግ አለብን። ፓስወርዳችንንም አውቀው መጠቀም እንዳይችሉ ማለት ነው። መጀመሪያ ምን እናደርጋለን? እሷን እንነካታለን ማለት ነው። ነካዋት። ስነካው ምን ይላል? ሴት ፓስወርድ ይላል። ቱ ስቴፕ ቬሪፊኬሽን ውስጥ አስገብቶኛል። እሷን እነካለሁ። አሁንም ሴት ፓስወርድ የምትለዋን ይኸው ነካው። ከዛ ፓስወርድ አስገባ ይለኛል። የማትረሱትን 3 ዲጂት ቁጥር ታስገባላችሁ። 4 ዲጂት ይቅርታ፣ 4 ዲጂት። እኔ አሁን ለማሳየት ስለሆነ ዝም ብዬ 4 3 2 1 እናንተ ይሄን ቁጥር ታስገባላችሁ ማለት አይደለም። የማትረሱትን 4 ዲጂት ቁጥር ታስገባላችሁ። ከዛ ምን ትላላችሁ? እቺ አሮዋ አለች አይደል? አሮዋን አቅጣጫዋን ትነኩታላችሁ ማለት ነው። አሁንም ድጋሚ አስገባልኝ። ድጋሚ አስገባለሁ። 4 3 2 1 አስገባው። አሁን እዚህ ጋር የሚለኝ ነገር ምንድነው? ፓስወርድ ሂንት። ድንገት እንኳን ፓስወርዱን ብትረሱት
ሊያስታውሳችሁ ፍንጭ እንድታስቀምጡ ነው። አሁን ለምሳሌ 4 3 2 1 ብዬ ነው አይደል ጻፍኩት። ለማስታወስ እንዲረዳኝ የሆነ ጊዜ እንኳን ብረሳ ዝም ብዬ 4 እና 3 አስቀመጥኩኝ። ልክ ነው። ፓስወርድ ላስገባ ስል እቺን ቁጥር ሂንት ያስቀምጥልኛል። 4 3 ነው። ኦኬ 4 3 2 1 ነው ያስገባሁት ብዬ ማስታወስ እንድችል ማለት ነው። ይኸው ሂንት ፍንጭ አስቀመጥኩለት። ከፈለጋችሁ ማዘለል ትችላላችሁ። ምንም ሂንት አልፈልግም፣ ፍንጭ አልፈልግም፣ አልረሳውም እርግጠኛ ነኝ ካላችሁ እቺ በግራ በኩል ያለችዋን ስኪፕ የምትለዋን መንካት ትችላላችሁ። አሁን ይቅርታ ብርዱ ነው መሰለኝ አላቅም፣ ብቻ ቅዝቃዜ ነው እኛ ሰፈር። ስለዚህ ኔክስት ነካለው ማለት ነው። ኔክስት ነካው። እንደገና ደግሞ ምን መጣ? ሪከቨሪ ኢሜል። ኢቭን እንኳን ፓስወርዳችንን ብንረሳው ማስታወስ ቢያቅተን ወደ ኢሜል ሁለተኛ አማራጭ እየሰጠን ነው። ገብቷችኋል? ቴሌግራም ካሁን በፊት የከፈታችሁትን የጂሜል አካውንት ታስገባላችሁ ማለት ነው። እዚህ ጋር እንዲታይ ስላልፈለጉ ልሸፍነው እችላለሁ። የኢሜላችሁን ታስገባላችሁ። ጂሜል አካውንት ነው። ብዙ ጊዜ በጂሜል አካውንት ብትጠቀሙ ጥሩ ነው። ጂሜል አካውንት አስገባውኝ። ከዛ በኋላ ኔክስት እለዋለሁ። ከዛ በኋላ ምን ያደርጋል? ወደ ኢሜይሌ ሜሴጅ ይልካል። 6 ዲጂት ኢሜይል ማለት ነው። አሁን እኔ እየጠበቅኩኝ ነው። ወደ ስልካችን ይልካል። እስካሁን አላከም፣ እየጠበቅኩኝ ነው። ሲልክ እዚች ላይ 6 ዲጂት ቁጥር ነው ብዙ ጊዜ የሚልከው። እዚህ ላይ እናስገባለን ማለት ነው። አላከም ሲልክ ያው ድምጽ ያሰማኛል ስልኩ። እስካሁን እየጠበቅኩት ነው፣ አልመጣም። Now to complete two-step verification setup, check your email, do not forget the spam ይላል። እርግጠኛ ነኝ እስካሁን አላከውም። አሁን አንዳንዴ እንደዚህ ሲቆይብን ምን እናደርጋለን? ሪሴንድ ኮድ ማለት እንችላለን። ድጋሚ እንዲልክልን ማለት ነው። አሁን እኔ ድጋሚ እንዲልክልኝ ሪሴንድ ልለው ነው። ሪሴንድ አደረኩት። በርግጥ ተልኳል እያለኝ ነው፣ ግን ስላልመሰለኝ ነው። ቆይ እስኪ ለማንኛውም ኦኬ ብዬ ኢሜይሌ ጋር ልሂድ። ወደ ኢሜይሌ በዚች 1 ደቂቃ ውስጥ ልኮ ከሆነ ማለት ነው ኢሜይሌ ጋር ገባለሁ። ይኸው ጂሜል ይኸው። ከዛ እስኪ እውነትም ልኳል። ይኸው 4 ሰዓት ከ40 ላይ 48 12 44ን አስገባለሁ ማለት ነው። 48 12 48 12 44 ነው አይደል? ይቅርታ ካልተሳሳትኩኝ። በቃ ይኸው ገባ። ፓስወርዱ ሴት ተደርጓል። ይኸው ቴሌግራሙ ሜሴጅ ላከ ማለት ነው። ከዛ ሪተርን ቱ ሴቲንግ እለዋለሁኝ ማለት ነው። ነካውኝ ማለት ነው። አሁን እዚህ ጋር ፓስወርድ መቀየር ከፈለጋችሁ መቀየር ትችላላችሁ እዚህ ውስጥ ማለት ነው። ከዛ በኋላ ወደ ኋላ መለሳለሁ ማለት ነው። አያችሁ? ቱ ስቴፕ ቬሪፊኬሽን ኦፍ የነበረችው ምን ሆነች? ኦን። በቃ እቺ ኦን ሆነች ማለት ምን ማለት ነው? ይሄው ድጋሚ ቴሌግራም ላከ። በቃ ኦን መሆኑን ማረጋገጫ ልኮልናል ማለት ነው። ቆይ ድጋሚ እንያት። ይሄው ፕራይቬሲ ኤንድ ሴኩሪቲ ኦን ነች እዚህ ጋር። ጥቅሟ ምንድነው? ቅድም ነግራችኋለሁ። ጥቅሙ ስልካችን ወይ ከነሲሙ ራሱ የሆነ ሰው ስልካችንን ቢያቀው ቴክስት ራሱ ቢገባለት መጠቀም አይችልም። ምክንያቱም እኔ ያስገባሁት ፓስወርድ ስለሚጠይቀው። ቅድም እናንተ 4 3 2 1 ብለን ያስገባነው ፓስወርድ አለ። እሱን ካላስገባ መጠቀም አይችልም ሰውዬው። ስለዚህ ቴምፖራሪ ኮዶችን በኤስኤምኤስ ምናምን ቴክስት ራሱ ይገባል አይደል? እሱን ራሱ ቢያስገባ ካስገባው በኋላ እኛ ያስገባናትን ፓስወርድ ድጋሚ ጠይቀዋል ቴሌግራም። ቱ ስቴፕ ማለት እሱ ነው። ለሁለተኛ ጊዜ እናንተን ፕሮቴክት ለማድረግ ማለት ነው። ጥቅሙ ይሄ ነው። ብዙ ጊዜ ብዙ ሰው ሀክ እየተደረገ ስለሆነ ይህ ሲስተም ፌስቡክ ላይም አለ። ኮሜንት ላይ ለፌስቡክም ይሰራ ካላችሁ እሰራላችኋለሁ። ዋትስአፕም ላይም አለ እንደዚህ አሰራር። ኢሞ ላይም አለ። ይሄ ቴሌግራም ላይ ነው። ያ ብዙ ሰው ቴሌግራም ስለሚጠቀም ነው። ይሄን ፕሮግራም
ከወደዳችሁት ላይክ አድርጉት። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ፣ ላይክ ብቻልኝ እና መልካም ጊዜ ይሁንላችሁ። ሀገራችንን ሰላም ያርግልን። ቻው ቻው። መልካም ጊዜ ይሁንላችሁ። ባይ